የአባቶች ሃይማኖት ምዕራፍ 4 ተራ ቁጥር 5 ሰውነታችሁን ከኃላፊ ሥራ ከሚጠፋ ሥራ ለዩ አሉ። ጆሮአችሁን ክፉ ነገር ከማሰማት ዓይናችሁንም ክፉ ነገር ከማየት ከልክሉ አሉ። ኃጢአት የሚሆንባችሁን ነገር ከማየት በደል የሚያመጣባችሁን ነገር ከማየት ዓይናችሁ ይጹም አሉ። ክፉ ነገር የሚሆንባችሁን የሚያስፈርድባችሁን ነገር ከመስማት ጆሮአችሁ ይጹም አሉ። በእግዚአብሔር ዘንድ ፍርድ የሚያስፈርድባችሁን እግዚአብሔር የሚቆጣባችሁን ነገር በልባችሁ አስባችሁ በአንደበታችሁ እንዳትናገሩት አንደበታችሁ ይጹም አሉ። ይህንን ቃል ሲናገሩ ከመጽሐፍ ቅዱስ ያቀረቡት ማስረጃ እንዲህ ይላል። አንደኛ ጴጥሮስ ምዕራፍ 4 ከቁጥር 3 ጀምሮ ያለው ቃል እንዲህ ይላል። የአሕዛብን ፈቃድ ያደረጋችሁበት በመዳራትና በሥጋ ምኞት፣ በስካር፣ በዘፈን፣ ያለ ልክ በመብላትና በመጠጣት ነውር ወዳለበት ቦታ በመሄድ ነውርም ባለበት ቦታ በመገኘት ጣዖትን በማምለክ የተመላለሳችሁበት የራሳችሁን የሥጋችሁን ፍላጎትና ፈቃድ ለማድረግ በንዝህላልና በከንቱነት የተመላለሳችሁበት ያለፈው ዘመን ይበቃል አሉ። መዝሙረኛው ቅዱስ ዳዊት መዝሙር 118 በቅንፍ 119 ተራ ቁጥር 37 ላይ እንዲህ ብሎ እንደተናገረው አቤቱ እግዚአብሔር ሆይ ከንቱ ነገርን እንዳያዩ ዓይኖቼን ወደ አንተ መልስ አለ። በመንገድህም ሕያው አድርገኝ አለ። ይህንን ኃይለ ቃል ወደ ኋላ መለስ ብለን ከተራ ቁጥር 33 ጀምረን ስንመለከተው እንዲህ ይላል። አቤቱ የሥርዓትህን መንገድ አስተምረኝ፣ ሁልጊዜም ሥርዓትህን እፈልገዋለሁ። እንዳስተውልም አድርገኝ፣ አስተዋይ ልቡና ስጠኝ። ሕግህንም እፈልገዋለሁ፣ የምፈልገውንም ሕግህን አውቅ ዘንድ አስተዋይ ልቡና ስጠኝ አለ። በፍጹም ልብ የምጠብቀዋለሁ። እርሷን ወድጃለሁና የትእዛዝህን መንገድ ምራኝ አለ። የሕግህን መንገድ እጄን ይዘህ ምራኝ አለ። ልቤን ወደ አንተ አዘንብልልኝ አለ። ወደ ስስት፣ ወደ ክፋት፣ ወደ ጥላቻ፣ ወደ ዝሙት እንዳልሄድ ጠብቀኝ አለ። ስለዚህ ከንቱ ነገርን እንዳያዩ ዓይኖቼን መልስ፣ ከንቱ ነገርን እንዳይናገሩ አንደበቴን ጠብቅ፣ ከንቱ ነገርን እንዳይሰሙ ጆሮዎችን ወደ አንተ መልስ፣ በመንገድህም ምራኝ ብሎ ቅዱስ ዳዊት እንደተናገረ አባቶቻችን ይህን ማስረጃ እየጠቀሱ ሃይማኖትን አስተማሩ። መድኃኒታችን ኢየሱስ ክርስቶስም በማቴዎስ ወንጌል ምዕራፍ 5 ከቁጥር 27 እስከ 30 ድረስ ያስተማረውም ወንጌል እንዲህ ይላል። አታመንዝር ተብሎ በኦሪቱ እንደተጻፈ ሰምታችኋል። እኔ ግን እላችኋለሁ ወደ ሴት አይቶ ያየ ወደ ሴት የተመለከተ ሁሉ እርሷንም አይቶ የተመኛት ሁሉ በልቡ ከእርሷ ጋር አመነዘረ አለ። ስለዚህ ቀኝ ዓይን ብታሰናክል ቀኝ ያሰናከለችህን ዓይንህን አውጥተህ ጣላት፣ ከአንተ አርቃት። ሰውነት ሙሉ በገሃነም ይልቅ ከሚጣል ከሰውነት ከአካልህ አንዱ ቢጠፋ ይሻልሃልና አለ። ቀኝ እጅህን ብታሰናክል ቀኝ እጅህን ከአንተ ቆርጠህ ጣላት።
መላው ሰውነት በገሃነም ከሚቃጠል ይልቅ ከአካልህ አንዱ ቢጠፋ ይሻልሃልና ይላል ጌታችን። ይህንንም አባቶቻችን ከመጽሐፍ እየጠቀሱ ማስረጃ እያቀረቡ ስለ ሃይማኖት አስተማሩ። አምላካችን እግዚአብሔር ስለ እኛ ያዘጋጀውን ስለ እኛ ድህነት ስለ እኛ መዳን ያዘጋጀውን መድኃኒታችንን ኢየሱስ ክርስቶስ የሚወደውን ነገር እወቁ አሉ። አምላካችን እግዚአብሔር ስለ እኛ ደህንነት ስለ እኛ ሕይወት ስለ እኛ መድኃኒት ያዘጋጀው አምላካችን ኢየሱስ ክርስቶስ ነው። ስለዚህም መድኃኒታችን ጌታችን ኢየሱስ ክርስቶስ የሚወደውን እወቁ አሉ። ጌታችን መድኃኒታችን ኢየሱስ ክርስቶስም የሚወደውን ታውቁ ዘንድ የድህነታችንም ምስጢር ታውቁ ዘንድ ጌታችን አምላካችን ኢየሱስ ክርስቶስ ይህን እንዲታውቁ ይወዳል አሉ። የመዳናችሁን ምስጢር የድህነታችሁን ምስጢር ማለት ከሞት ወደ ሕይወት፣ ከሐዘን ወደ ደስታ፣ ከባርነት ወደ ነጻነት፣ ከሲኦል ወደ ገነት የተመለሳችሁበትን ምስጢር ይህንን ታውቁ ዘንድ የጌታችን የኢየሱስ ክርስቶስ ፈቃዱ ይሄ ነውና ከመከራ የወጣችሁበትን የዳናችሁበትን ነጻነትን ያገኛችሁበትን ምስጢር እወቁ አሉ። ጌታችን ይህን ታውቁ ዘንድ ይወዳልና አሉ። የድህነታችሁን ምስጢር ያወቃችሁ ዕለት ያን ጊዜ አምላካችሁን እግዚአብሔርን እያሰባችሁት ስለ እናንተ መከራ የተቀበለላችሁን ከባርነት ወደ ነጻነት የመለሳችሁን ወደ ቀደመ ክብራችሁ የመለሳችሁን ጌታችንን ኢየሱስ ክርስቶስን እያሰባችሁ ፈቃዱን እየፈጸማችሁ መኖር የምትችሉት የድህነታችሁን ምስጢር የተረዳችሁ ዕለት ነውና ጌታችን የድህነታችሁን ምስጢር እንድታውቁ ይወዳልና ይህንን እወቁ አሉ። ሐዋርያው ቅዱስ ጳውሎስም ለተሰሎንቄ ሰዎች በጻፈው መልእክቱ አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 2 ጀምሮ ያለው ኃይለ ቃል እንዲህ ይላል። በጌታችን በኢየሱስ ክርስቶስ ስም እንለምናችኋለን እንመክራችሁም አለን። ጌታችን ኢየሱስ ክርስቶስ የሰጣችሁን ትእዛዝና ያስተማራችሁን ትምህርት ታውቃላችሁና ይህም የእግዚአብሔር ፈቃድ ነው። ይህም የእግዚአብሔር ፈቃድ በጌታችን በኢየሱስ ክርስቶስ መቀደሳችሁና ከሞት ወደ ሕይወት፣ ከሐዘን ወደ ደስታ፣ ከኃጢአት ወደ ጽድቅ፣ ከገሃነም ወደ መንግሥተ ሰማያት መመለሳችሁ ነው። ስለዚህ ከዝሙት እንድትርቁ እግዚአብሔርንም እንድታውቁ እንለምናችኋለን። እግዚአብሔርን እንደማያውቁት እንደ አሕዛብ በፍትወተ ሥጋ በከንቱ ምኞት እየተቃጠላችሁ እንድትኖሩ አይደለም። ከእናንተ መካከል እያንዳንዱ ሰው ራሱን በቅድስና በክብር ይጠብቅ ዘንድ ይህን እንዲያውቅ እንመክራችኋለን፣ እናስተምራችኋለን አለ። ስለዚህ ነገር አሁን እንደነገርናችሁ ከኃጢአት ርቃችሁ የምትገኙ ራሳችሁን ጠብቃችሁ የምትኖሩ ባትሆኑ ጌታችን ኢየሱስ ክርስቶስ የሚበቀል ነውና በዚህ ነገር እንዳትተላለፉ። ወንድሙን የሚያታልል ሰው አይኑር። ለርኩሰት ሳይሆን እግዚአብሔርን በቅድስና ጠርቶታልና ይላል። ሰውነታችንን አርክሰን ልንኖር ሳይሆን እግዚአብሔር በቅድስና ጠርቶናልና። እንግዲህ ይህንን ቃል ጠብቆ የሚኖር ሰው ሰውን የጣለ ወይንም ሰውን የጎዳ ወይም ሰውን ያታለለ እንዳይመስለው። መንፈስ ቅዱስን በእናንተ ላይ እንዲኖርና
እግዚአብሔር የሰጠውን እግዚአብሔርም ለእኛ ያዘጋጀውን መንፈስ ቅዱስን ማታለልና መንፈስ ቅዱስን መናቅ ነውና እናንተን ያስተማረ እናንተን የመከረ እናንተን ያነጻ እናንተን የቀደሰ መንፈስ ቅዱስ ኃጢአት ላይ ወድቃችሁ ረክሳችሁ የተገኛችሁለት ያን ጊዜ ጌታችን አምላካችን ኢየሱስ ክርስቶስ እንደሚበቀላችሁ እወቁ በማለት ሃይማኖትን አስተማሩ። መድኃኒታችን ኢየሱስ ክርስቶስም በዮሐንስ ወንጌል ምዕራፍ 15 ቁጥር 11 ላይ ቁጥር 10 እስከ 11 ያለው እንዲህ ይላል። አባቴ እኔን እንደወደደኝ እኔም ደግሞ እንዲሁ እናንተን ወደድኳችሁ። ስለዚህ እናንተ በፍቅሬ ኑሩ። እኔ የአባቴን ትእዛዝ እንደጠበቀው በፍቅሩም እንደምኖር እናንተም እንዲሁ ትእዛዜን ጠብቃችሁ በፍቅሬ እንድትኖሩ ይህን ነግሬያችኋለሁ። እኔም ደስታዬ ይሄ ነው፣ ፈቃዴም ይሄ ነው። በእናንተም እንዲሁ እንዲሆንላችሁ ደስታችሁም እንዲፈጸምላችሁ ይህን ነግሬያችኋለሁ አለ። እኔ እንደወደድኳችሁ እናንተም እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። እንግዲህ ነፍሱን ስለ በጎቹ ስለ ወዳጆቹ አሳልፎ ለሞት ከመስጠት የበለጠ ፍቅር ለማንም የለም አለ። እኔ ያዘዝኳችሁን ሁሉ ብታደርጉት እናንተ ከእንግዲህ ወዲህ ወዳጆቼ ናችሁ እንጂ ባሮች አይደላችሁም አለ። ሐዋርያው ቅዱስ ጳውሎስም ወደ ተሰሎንቄ ሰዎች እንዲህ አለ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 18 እስከ 25 ድረስ ያለው ኃይለ ቃል እንዲህ ይላል። ይሄ የእግዚአብሔር ፈቃድ በጌታችን በኢየሱስ ክርስቶስ በኩል ወደ እናንተ መጥቷልና፣ ስለዚህ መንፈሳችሁን አታሳድፉ፣ አታጥፉ፣ ትንቢትንም አትናቁ። አስቀድሞ እግዚአብሔር በነቢያት ያናገረውን ትንቢት አትናቁ። ሁሉንም ነገር ፈትኑ፣ መልካሙንም ነገር አይታችሁ መርጣችሁ ያዙ። ከማንኛውም አይነት ክፉ ነገር ተጠበቁ፣ ራቁ። የሰላም አምላክ ጌታችን አምላካችን ኢየሱስ ክርስቶስ ራሱ ሁለንተናችሁን ይቀድስላችኋል። መንፈሳችሁም ነፍሳችሁም ሥጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽሞ የተጠበቀ ይሁን። የሚያጠራችሁ የታመነ ነውና የሚጠራችሁ እናንተን የሚቀድሳችሁና የሚያነጻችሁ ለመንግሥቱ የመረጣችሁ እግዚአብሔር የታመነ ነውና አሉ። እርሱም ደግሞ እግዚአብሔር ታማኝ ነውና ለእናንተ ያደረገውን ያሰበውን ያደርገዋል። ቀድሞም ቢሆን እግዚአብሔር የታመነ ስለሆነ አዳምን ከልጅ ልጅ ከሰማየ ሰማያት ወርጄ ከልጅ ልጅ ተወልጄ በመስቀል ላይ ተሰቅዬ አድንሃለሁ ብሎ የገባውን ቃል እንደፈጸመው ታውቃላችሁ። ስለዚህ ራሳችሁን ቀድሱ፣ ራሳችሁን አንጹ፣ ከኃጢአት ተለዩ። የጌታችን የኢየሱስ ክርስቶስ ፈቃዱ በግብር እርሱን እንድትመስሉት ነውና በመልካሙ ሥራችሁ ጌታችሁን አምላካችሁን ምሰሉት አሉ። ጌታችን አምላካችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እኔ የዋህ ነኝና እናንተም እንደኔ የዋሆች ሁኑ፣ እኔ ቸር ነኝና እናንተም እንደኔ ቸር ርኅሩህ ሁኑ አለ። ደግነትን፣ ቅንነትን፣ የዋህነትን፣ ሻይነትን፣ ትዕግስትን ሁሉን ነገር ከእኔ ተማሩ ብሎ ጌታችን አምላካችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 11 ቁጥር 28 እስከ ፍጻሜ ያለው ኃይለ ቃል ያስተማረው ትምህርት ነው። እናንተ ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ ሸክማችሁን